ዛሬ እንደሌላው ጊዜ ሪቪው ላደርግላችሁ አይደለም የመጣሁት በጣም ትልቅ ዜና አለ ስፔሻሊ ኢትዮጵያ ውስጥ ሆናችሁ ስኒከር ለምታደንቁ ሰዎች እኔ ራሱ ኤክሳይትድ ሆኛለሁ ይሄንን ዜና ደግሞ ከትሩሊ ዩኒክ ኦነር ከራሱ እንሰማዋለን ሞር እሱ ደግሞ ኤክስፕሌን ያደርግላችኋል ከዛ በፊት መልካም የገና በዓል ማለት ፈልጋለሁ እንደምታዩት ቫይቡ መስለናል ከላይ እንደምታዩት ማለት ነው ሶ ወደ ቪዲዮ እንሂድ ሌትስ ጎ ሙሌ እንኳን አደረሰ ያብስራ እንኳን አብሮ አደረሰ እንዴት ነህ አለ መልካም በዓል ብያለሁ በጣም ሞቅ አድርጋችሁታል ያለው ቫይብ ደስ ይላል የክሪስማስ ቫይቡ ኮሌክሽናችሁን በጣም ያምራል ኦን ፐርፐዝ ነው በደንብ እናመሰግናለን እንደው ሞር በጣም ዲኮር ማድረግ ፈልገን ነበር ግን ያው ሌት ሆኜ ነው የደረስኩት እንጂ በለጠ ከዚህም በላይ ማለት በጣም ማሳመር ፈልገን ነበር እንግዲህ ላንተ ብቻ ሳይሆን ለከስተመሮቻችን ለሁላችሁም ዋን ለገና በዓል አደረሳችሁ ሙሌ ማለት ለማታውቁት የትሩሊ ዩኒክ ኦነር ነው ለኛ ደግሞ በጣም ብዙ ኤክስፒሪየንስ የሰጠን ሰው ሙሌ አንድ ኩዊክ የሆነ ጥያቄ ልጠይቅ እሺ ስኒከር ጌሙ ላይ ምን ያህል ጊዜ ሆኗል እኛ ወደ 13 አመት አሁን ወደ 14 አመት እየተጠጋን ነው ይሄ ራሱ የሚያሳየው ነገር አለ ረጅም አመት ነው ቀላል አይደለም ሰርቫይቭ ማድረግ እውነት ጌሙን ካላወቀው ማለት በጣም ደግሞ መነሻችን ያው የመጀመሪያ ሱቃችን በጣም ትንሽ ነበረች ከዛ እያልን ከትንሽ ወደ ትልቅ የሆነ ነገር ከዛ እያልን ያሰፋ ነውና ደስ ይላል በጣም ማለት ብዙ ከስተመሮች አንዳንዴ ኢቭን እዚህ ብቻ ሳይሆን ሌላ ቦታ ሌላ ኢቭን አሜሪካ ሙላቸው ምናምን በቀጥሮ ምናምን ሃይስኩል እያለን የእናንተ ከስተመር ነበርን እንደዚህ ምናምን ደስ ይላል በጣም ደስ ይላል 100% ባይ ዘ ዌይ አውትፊትም በጣም ወድጄዋለሁ ከሌለ ሄድ ቱ ቶ አመሰግናለሁ ያው የሱም እንደዛው ነው ምንም ጥያቄ የለውም እየተማረን ነው ከሱ እኛም እየተማረን ነው ሙሌ በዚህ አጋጣሚ በጣም ደስ ብሎኛል ኮንግራቹሌሽን ልልህ እፈልጋለሁ አመሰግናለሁ ናይኪ ቀላል ብራንድ አይደለም ሰዎች እንደሚያውቁት ዝም ብሎ ይሄ ተራ ብራንድ አይደለም በጣም ትልቅ ካምፓኒ ነው በስኒከር ጌሙ ሊድ የሚያደርገው እሱ ነው ሌላ ማንም የለም ሶ እንዴት ይሄንን ኦፈር ልታገኙ ቻልክ ፕሮሰሱ ምክንያቱም የማያቸው ስኒከሮች ኤክስክሉሲቭ ናቸው ፕላስ አማራጭ አለ በጣም ብዙ እንዴት ይሄንን ኦፈር አገኘ እስቲ ኤክስፕሌን አድርግልን ለኛ ያው ከናይኪ ጋራ የናይኪ ኤጀንት ወይም ደግሞ ወኪል ለመሆን በጣም እናስብ ነበር ምክንያቱም ያው እንደምታውቀው ነው ማለት ኢትዮጵያ ውስጥ ወይም ደግሞ አዲስ አበባ ላይ እንደዚህ የናይኪን ኮሌክሽን ጫማ እንደዚህ በደንብ አርጎ የሚሰራ ስቶር አይደለም እኛ በላይ ያለ አይመስለኝም 100% በብዙ ማለት ነው እንጂ አሉ እና ከዛ የተነሳ ብዙ ጊዜ እናስብ ነበር ግን ያው እግዚአብሔር ይመስገን አጋጣሚ ሆኖ ያው ይመጣሉ መጥተው በሚያዩበት ሰዓት የኛን ስቶር ሲያዩት በቃ ከዚህ ስቶር በላይ ወይ ከትሩሊ ዩኒክ በላይ ናይኪን ኤክስፕረስ ሊያደርገው የሚችል የለም ብለው እዚህ ድረስ መጥተው ይሄ እድለኞች ባይ ዘ ዌይ ለእናንተ ብቻ አይደለም ይሄ በጣም ትልቅ ኦፖርቹኒቲ ነው እስከዛሬ ድረስ ስለፋ የነበረው ስኒከር ኢንዱስትሪው ላይ በጣም ትልቅ ኢፌክት ያመጣል ቫልዩ ይፈጥራል 100% እኔ አንተ ልጠይቅ ብዬ ነው እንጂ ኦልሬዲ እናውቀዋለን ትሩሊ ዩኒክ ማለት እኔ አሁን በጣም ኢንተረስት እንዳለኝ ታውቃለህ ስኒከር ላይ በደንብ ሪሰርች ስለማደርግ ሁሉም ቦታዎች ላይ ሄዳለሁ ኢትዮጵያ ውስጥ እንደ ትሩሊ ዩኒክ ግን ኤግዛክትሊ የሚሰራውን የሚያቀሱ አሁን እያንዳንዱ እንትኖች ስኒከሮች ስታንዳርድ አላቸው ስቶሪ አላቸው ያንን ነው ለማምጣት ያሰባችሁት አይበል በጣም ላደንቀ ፈልጋለሁ ሙሌ ኮንግራቹሌሽን ብያለሁ በጣም ነው ማመሰግነው ያብስራ እኔም ያው ማለት ትሩሊ ዩኒክ ካንተ ጋራ ስንሰራ ማለት ስኒከርን በደንብ አውቆ ሊገልጥ የሚችል ሰው ብለን ብዙ ነገር አስበን ማለት ኢንቴንሽናል እንዳልኩ ኢቭን አብረን የሰራናቸው ነብሊንግ ሲያምረኝ ናፒሁን ዛክ ምናምን ዘናጭ ሆኑ ስታይልሽ ሆኑ የሆነ የሚያረጉት የሚያምርባቸው ምናምን እና ብቻ በጣም ደስ የሚል እንትን ነው ቪዲዮዎች ነው አብረን የሰራ ነው 100% እንዳልከው ነው ማለት አይ ዶንት ኖ ለዚህ ብቻ ሳይሆን ኢቭን የአሜሪካና ዩሮፕ ያሉ ሰዎች መተው ሲያው የሚሰጡን ኮሜንት አለ 100% ብዙ ነው ያለን ኮሌክሽን በጣም ብዙ ነው ያለን ምርጫዎች ብቻ አይደለም ሳይዝም ጭምር ብዙ ጊዜ አሁን እዛ አሜሪካ ያለና ዩሮፕ ያለ ሰው መናገር ይችላል ስቶር ውስጥ ሄደው ሲጠይቅ ብዙ ጊዜ ትንንሽ ቁጥር 7 8 እኔ ምስክር ነኝ በጣም ብዙ ሜሴጆች ይደርሱኛል ስፔሻሊ ውጪ ከኖሩ ሰዎች የኛን ቪዲዮ አይተው
ዴም ነው ዳይሬክትሊ ነው እንትን የሚያደርጉት እና እኛ ሀገር ላይ ራሱ ዩኤስ ላይ እንደዚህ ስኒከር ትሪት አይደረግም ሰምሃው እና በጣም አሪፍ ነው ኢትዮጵያ ያለችበት ኮንዲሽን ቀጥሉ ነው የሚሉት እና ሁሌም እንደምለው እኛ ብቻ ሳንሆን ውጭ ያሉት ራሱ ይደመማሉ በዚህ ስራ እኛ ባለን እና በጣም ትልቅ ስራ ነው ሙሌ በጣም ደስተኛ ሶ ሙሌ በጣም ደስ የሚል አጋጣሚ ነው ይሄ ግን ወደ ዋናው ፖይንት ሁላችንም የምንጠብቀው ትሩሊ ዩኒክ ከናይኪ ጋር ዲል ማድረጉ ለከስተመሮቹ ለስኒከር አድናቂዎች ይዞት የሚመጣው አድቫንቴጅ ምንድነው እስቲ እሱን ኤክስፕሌን አድርግልን እሺ ያው ብዙ አድቫንቴጆች አሉ ዋናው እሺ ብነግርህ ትልቁ ነገር ምንድነው ያው ድሮ የነበረን ወይም ደግሞ እስካሁን ያለን ብዙ ጊዜ የወንድ ያዋቂ ጫማዎች የሴት ትንሽ ነው ያለን የዛን ጊዜ ግን የህፃናት የሴት የወንድ ያዋቂ የሴት ብዙ ኦፕሽኖች ወይም ለሁሉም ሰው የሚሆን ጫማዎች ልብሶች ይኖሩናል አክሰስ ማለት አክሰሰሪዎች ይኖሩናል በጣም ብዙ ማለት አክሰሱ ይሰፋል አልፎ ሁሉ የፉትቦል ታኬታዎች ይኖሩናል ኢንዶር አውትዶር የሆኑ ጫማዎች ስለዚህ አክሰሱ ይበዛል ማለት ነው ሶ ልክ ናይኪ ስቶር ማለት ነው ውጪ የምናየው እዚህ ማለት ነው ይሄ በጣም ትልቅ ኦፖርቹኒቲ ነው ሶ ሁላችንም የምንጠብቀው ደግሞ ያው ታውቃለህ የፕራይስ ጉዳይ ዋጋ ቪዲዮ ራሱ ከስተመሮች ኦዲየንሶች ከስተመሮች የሚጠብቁት እሱ ነው እኔ ራሴ የምጠብቀው እሱ ነው የዋጋ ጉዳይ ጥያቄ ውስጥ አይገባ 100% እስኪ የዋጋውን ጉዳይ ፕራክቲካሊ ጫማዎቹን እያነሳ ከዚህ በፊት የነበረውንና አሁን ደግሞ ዲሉ ከመጣ በኋላ ኦፖርቹኒቲው ከመጣ በኋላ ያገኘው ለውጥ ምንድነው ፕራይስ ላይ ትልቅ ለውጥ አድርገናል ኦሬዲ ጀምረናል ግን ቅድሚያ ለከስተመሮቻችን ብለን እንትን ስላለን ነው ስለለቀቅን ነው እንጂ ኦሬዲ ጀምረናል አሁንም ተጀምሯል ለምሳሌ እነዚህ አሁን ሎዎቹ ኤርጆርዳን ዋን ሎዎቹ ድሮ ስንሸጠው የነበረው ዋጋ አለ 33 34 ሺህ ብር ስንሸጠው የነበሩ ጫማዎች አሁን በከለር ከ24 ሺህ ብር እስከ 29 ሺህ ብር አለ ያው ይሄ ማለት ግን ያው ሁሉም ማለት ሳይሆን እኛ ሀገር ትንሽ ችግር ማለት አንዳንድ ሰዎች ያውቁት አዲስ የወጣ ኤክስክሉሲቭ የሆነ ወይም ደግሞ ኒው አራይቫል የሆነ አዲስ ጫማዎች ብዙ ጊዜ ያው ዋጋው በሬጉላር ፕራይስ ይሆናል አንዳንዴ ደግሞ ሴል ላይ የምታገኘው አለ ከዛ የተነሳ ዋጋ ይለያይ ነበር ገባ ስለዚህ እንደየከለሩ ዋጋ ይለያያል ጫማዎች ስለዚህ ከ24 ሺህ ብር ጀምሮ 27 28 ሺህ ብር እነዚህን የመሳሰሉ ጫማዎች ስለዚህ ዋጋ በጣም ቅናሽ አድርገናል ወይም አሪፍ ዋጋ ሆኗል ትልቅ አድቫንቴጅ ነው ባለፈው ትዝ ካለ እንደውም አንድ ላይ ሆነን ነበር አንድ ከስተመር ሲነግረን የነበረውና የሆነ ትንሽ እንደኛ ቤት ምናምን ላይ ያስመስሉ ሞክረዋል ምናምን ግን የሸጠለት ጫማ ስንት ብር መሰለ ወደ 15 16 ሺህ ብር ምናምን ነው ይሸጣልኝ ሲለኝ ነበረና ግን ምንድነው ሃይ ኮፒ ብሎ ነው ይሸጣለት ሃይ ኮፒ እና እኔ እውነት ለመናገር የማይገባኝ ነገር ሃይ ኮፒ ኦር ሎ ኮፒ የሚባል ነገር ያለ ይመስለኛል ወይ ኦሪጂናል ነው ወይ ኦር ደግሞ ፌክ በቃ አለቀ እና ሳስበው አሁን ካለን ዋጋ አንፃር ሰው 10 ምናምን ሺህ ብር አወጥቶ ፌክ በቃ ፌክ በሆነ ጫማ ከሚገዛ ትንሽ ጨምሮ እነዚህን የመሳሰሉ ጫማዎችን መግዛት ይችላል ምክንያቱም እንደምታውቀው ናይኪ ያው የስፖርት ጫማዎች ናቸው መነሻቸው በስፖርት ነው ስለዚህ እነዚህ ጫማዎች ሁሌ እንደምለው ነው እኔም ራሴ የማረገው ነው ጂም ገብቼ ሊፍት አረግበታለሁ ምናምን ነው ትሬድሚል ላይ መሮጥ ስትፈልግ ያው የራነር ጫማ ትጠቀማለህ ከዛ አንፃር ግን እነዚህን ረጅም ጊዜ እንደዚሁ እንዳማረበት ማረግ ትችላለህና ያለው የዋጋ ጋፕ የጠበበ ይመስለኛል ከአንዳንድ ቤቶች እንጂ ትንንሽ ብርም ይኖራል 100% እኔ እንደውም ይደርሰኛል በዲኤም ምናምን ልክ ሰዎች ስኒከር ሲገዙ ፎቶ ያነሱና ይልኩልኛል ኢንስታግራም ላይ እና በቃ እንዲ ምናምን ነው የምለው የከፈሉበትን ዋጋ ማለት እንደዚህ ከፍዬ ሪል እንኳን አላገኝም ሶ አሁን አሪፍ አድቫንቴጅ ነው በጣም ከሚታሰበው በላይ ምክንያቱም ትንሽ የተወሰነ ጨመር አድርገው ሪሉን መግዛት ይችላሉ ማለት ነው አዲስ ይዞት የመጣው አድቫንቴጅ በጣም ፕላስ ደግሞ አሁን አይ ቲንክ እንደተረዳሁት ከሆነ አይቻሉ ቅድም የዲሎቹን ምናምን ያደረክባቸውን ቪዲዮቹን አይቻለሁ እኔ ሶ እነሱ ደግሞ ሞር ፕሩቭ ይሆናሉ ብዬ አስባለሁ ሞር ኔክስት ጊዜ ላይ በደንብ እናሳያለን እቃዎቹ ሲገቡ ያለውን ሁኔታ ያለውን እቃዎች ምናምን በደንብ
እናሳያለን። ግን አሁን ስኒከር ለሚወድ ሰው በቃ ቶሎ እድሉን መጠቀም ይችላል። አሪፍ ዋጋ ነው ያለንን መጠቀም ይችላል። ሙሌ ያው ከመቅረጻችን በፊት በጣም ብዙ ሰዎችን አይቼ ነበር ስቶር ውስጥ። ስለዚህ ይሄ ዲሉን ሰምተዋል ማለት ነው? ከዚህ የተያያዘ ነው ማለት ነው ከዋጋው አንፃር? ያው ቅድም እንዳልኩ ነው መጀመሪያ ለከስተመር ነው እንትን ያደረገው አድቫንቴጁን የሰጣችሁት። በጣም አሪፍ ነው፣ ደስ ይላል። ግን እኔ ማወቅ የምፈልገው አንድ ነገር እስኪ ትሩሊ ዩኒክ በኋላ ኢን ዘ ፊውቸር ምንድን ነው ማሳካት የምትፈልጉት የምታሳኩት ነገር ለወደፊቱ? ማለት ያው ለወደፊት አንዱ ራሱ ሪኳየርመንቱ ብራንቾችን ማስፋት ነው። በአዲስ አበባ ወይም በአዲስ አበባ ብቻ ሳይሆን በክፍለ ሀገሮች በሌሎች ከተሞች ጭምር ማለት ነው። ከዛ አንጻር ያው ፕላን አለን ኢን ዘ ፊውቸር ሌሎች ስቶሮች በሌሎች ከተሞች ላይ መክፈት። ከዛ በፊት ግን እዚሁ ራሱ አዲስ አበባ ላይ በቃ ናይኪ ራሱ የቻለ ትልቅ ስቶር የሚያምር ስቶር ናይኪ ብቻውን ማለት ነው ራሱን የቻለ በጣም የሚያምር እንከፍታለን። ከዛ በኋላ ያው ከስተም የሆነ የናይኪ ሱፍ ደግሞ አሰፍተን ከያብስራ ጋራ ሲያምረኝ እንዳለው ከስኒከር ዶክተሩ ጋር አብረን ሆነ ሱፍ አረጌ ማለት ነው። እስኪ ኮሜንት ላይ ጻፉልኝ፣ ሱፍ ከኔ ጋር ሄዳል አይደል? አብረን ሆነ እንከፍተዋለን። በጣም አሪፍ ደስ የሚል አጋጣሚ ነው። ገና ይህን እንዲል ሳትጀምሩት ራሱ አክሰሰሪዎችን ለማሟላት የሰዎችን ፍላጎት ለማሟላት ትሞክራላችሁ። ደስ ይላል ያለው ነገር። አሁን ደግሞ ሰፋ ይላል ማለት ነው። ጭራሽ በደንብ ይሰፋል። ከዚህ የበለጠ ደግሞ ሞር ኢን ዘ ፊውቸር በደንብ አይደለም እዚህ በየክፍለ ሀገሩ አሪፍ ስቶር እንከፍታለን ከእግዚአብሔር ጋር። በጣም አሪፍ አጋጣሚ። ሙሌ እዚህ ጋር ኤክስክሉሲቭ ስኒከሮችን እያየሁ ነበር። ባይ ዘ ዌይ ቪዲዮ ሰርቼ ነበረ ለነሱ 2025 ላይ ሪሊዝ የተደረጉ ስኒከሮችን በጣም ብዙ ሰው ወዶት ነበር ያንን ቪዲዮ ትዝ ካለ እና አሁን ደግሞ ከዛ በኋላ የወጡ ሪሊዝ የተደረጉ ስኒከሮች አሉ። we got the black cat 4 እንደምታዩት ብዙ ጊዜ የተለመደው ያው በፌኩ ነው እኛ ሀገር ላይ ሙሌ ብዙ ሰው እግር ላይ ያለ ስኒከር ሪሉ ደግሞ መታችሁ ምን አይነት ኳሊቲ እንደሚጠቀም ማቴሪያሉ ምን ሊመስል እንደሚችል በእጃችሁ ይዛችሁ ማየት ትችላላችሁ። ይሄ በጣም ትልቅ ስቶሪ ያለው ስኒከር ነው። እስቲ ኮሜንት ላይ ጻፉልኝ ለምን ብላክ ካት እንደተባለ ይጻፈልኝ፣ ሸልመዋለሁ አንድ ነገር። ሁለተኛ እዚህ ጋር የምታዩት ኤር ጆርዳን 8 ነው። ኤር ጆርዳን 8 በግበን ይባላል። ይሄም ኦጂ ነው። ከዛ ደግሞ እዚህ ጋር እንደምታዩት አማመኒር ኤር ጆርዳን 6 ይሄም ኮላብ ነው። እኔ በጣም ነው የሚገርመኝ እነዚህ ስኒከሮች እንዴት እንደሚመጡ። እሺ እዚህ ጋር ደግሞ ሙሌ ቺካጎ ኦጂ አለ። ኦጂ ከለር ወይ ያለ በጣም ትልቅ ፔሲጂውም አለን። ብቻ ያው አያምሩ በጣም ነው የሚያምሩት። ግን ከሁሉም ከዚህ ውስጥ የወደዳችሁትን እናንተ ደግሞ ኮሜንት ላይ ጻፉልን እና ደግሞ ኑ ኤክስፒሪየንስ አድርጉት። ባይ ዘ ዌይ ኦፕን ነው በሩ። እሺ ኦፕን ነው፣ መጣችሁ ኤክስፕሎር አድርጉ። ሪል ማቴሪያል ምን አይነት ቴክስቸር እንዳለው እዩት። ያለበለዚያ ፌኩን መለየት አትችሉም። ይህንን ይመስላል እንግዲህ 2025 the latest የሚባሉት ሪሊዞች። ሙሌ በጣም ትልቅ ዜና ነው ይዘልን የመጣው። በጣም ደስ የሚል ነገር ነው። በመጨረሻ ግን መናገር የምትፈልገው ካለ የረሳው ነው? እሺ ቅድም ያልነገርኩ ነገር ነበረ እና ትሩሊ ዩኒክ አፕ አለን፣ ሞባይል አፕ አለን እና አፕ ስቶር ላይ ማውረድ ይችላሉ። ይሄ ምንድነው ጥቅሙ? ያው ሰዎች ባሉበት ቦታ ቤትም የክፍለ ሀገር የትም ቦታ ሆነው እዚህ ቤት ውስጥ ያለውን ስቶራችን ያለውን እቃዎች በሙሉ ማየት ይችላሉ። ልክ እንደ ስታዲየም ጉድስ እንደነ ፍላከር ኒው ሪሊዝ ሲኖር ምናምን። ትክክል። በጣም አሪፍ። ትክክል። በጣም አሪፍ። ስለዚህ ለአንድሮይድ ዩዘሮች ደግሞ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ሌላው ምንድነው ያው ሎኬሽን ነው። አሁን ያው እዚህ ቦሌ ያለው ስቶር መንገዱ እየተሰራ ስለሆነ ሜቢ ትንሽ ቀን አይሆፕ በትንሽ ጊዜ ያልቃል ብዬ አስባለሁ። ግን ሜቢ ፓርኪንግ ይቸገሩ ብስራተ ገብርኤል ያለው ስቶራችን በጣም በቃ ለዚህ ነገር በጣም አሪፍ ነው። ፍቅሬ ጋራ ያለ ፓርኪንግ አለ። ኤኒ ቦታ አቁመው መምጣት ይችላሉ እና ስልካቸው ላይ ኦርደር ማድረግ ለሚፈልጉ ሰዎች ያው እንደዛም ማዘዝ ይችላሉ። ግን በአካል መጥተው ደግሞ ለክተው ምናምን መግዛት ለሚፈልጉ ያን ስቶሪ ያው እንዴት እንደምወደው ታውቃለህ። እኔም በጣም ነው የምወደው፣ ያውቃሉ። በጣም በቃ እቃዎቹን ምናምን ያለው ጫማው ልብሱን በደንብ ማየት ትችላለህ እና በጣም አሪፍ ስቶር ነው። እዚህ ያሉ እቃዎች በሙሉ
እዛ አለና እዛ መጥተው መግዛት ይችላሉ። ኦኬ በጣም አሪፍ። እንደሰማችሁት ነው። በጣም ጥሩ ዜና ነው ይዞልን የመጣው ሙሌ። ይሄ ትልቅ ኦፖርቹኒቲ ነው። ስፔሻሊ ኢትዮጵያ ውስጥ ሆናችሁ ስኒከር የምታደንቁ ሰዎች በጣም ሴሌብሬት የምናደርገው ነገር ነው። እናውቀዋለን የስኒከርን ፍቅር ማለት ነው። ስለዚህ በቀጣይ ቪዲዮ ደግሞ የተሻለ ነገር ይሄ ገና ጀማሪው ነው። ሪቪው ጠብቁ፣ አዳዲስ ኤክስክሉሲቭ ስኒከሮችን ጠብቁ። አሪፍ አድርገን ነው የምንሰራላችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። የሚሰማችሁ ነገር ኮሜንት ላይ ጻፉልን። ፒስ አውት።